Makabba, kanilma, kanafura kulkullu, waqii tokko, amen. ወንድማችሁ ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል ሰብካችኋለሁ። ምን የምትሆኑበትን የምትድኑበትን ወንጌል አለ። የምትዋረዱበትን አላለም። የምታፍሩበትን አላለም። የምትሞቱበትን አይደለም። ምን የምትሆኑበትን የምትድኑበትን ዓለም የሚነግር የምትሞቱበትን ዓለም የሚያወራል የምትሳቀቅበትን ነው። ዓለም የሚነግር የምታፍርበት የሆነ ቀን የምትዋረድበትን ነው። ጳውሎስ ግን በመንፈስ ተመርቶ ምንድነው እያለ ያለው? የምትድኑበትን ወንጌል ሰብካችኋለሁ። ዓለም ግን ይሄን እየሰማ ነው ወይ? የምንድንበት ወንጌል፣ የምንጸድቅበትን ወንጌል፣ ወደ እግዚአብሔር መንግሥት የምንጠቀለልበት ክብር ውስጥ የምንገባበትን ወንጌል ዓለም ይሰማል ወይ? ዓለም ያዳምጣል ወይ? ተረቷት ከንቱ መሳለቂያ፣ የውሾች ትንቢት፣ የባልቴቶች ተረት የሚያስደስተው ነው። ዓለም ግን ጎሮሯቸውን እንኳን እያነቀ ክርስቶስን እንዲክዱ ያደርግ ነበር። ይህ ሐዋርያ ነው ይሁን ክርስቶስን ቃል ያስገ የነበረ ሰው እንዴት ክርስቶስን ይሰብካል? ክርስቶስን ካልከዳ በዚች ዓለም በዚች መንደራት ነው ሲል የነበረ ሰው አሁን ስለ ክርስቶስ ሲመሰክር እንዴት ቻለው? የቆማችሁበት በእርሱ ምን የሆናችሁበት ኢሰከሪት እንዳበተንጀ ኢሰትን ፈይተንጀ ማርዳና በቱዳ ከበጃነማቲ ኤየመነማቲ መለቃን ቤቱምሳ አበተን ሲተፈካተ ገሮኙ ዳናበ ገለነ መቃሳ በፊያቶ ገለ ተገልጫፊ መቃሳትና በ ቀጥሎ እንዲህ ነው የሚለው በከንቱ ካላመናችሁ በቀር በምን ካላመናችሁ በቀር በከንቱ የሚያምኑ ሰዎች አሉ። በከንቱ የሚያጨበጭቡ ሰዎች አሉ። በከንቱ የሚሉ ሰዎች አሉ። ልባቸው ያላመነ ያ ክርስቶስ ያለው ይሄ ሕዝብ በምን ብቻ ያመልከኛል? በከንፈር ብቻ ያመልከኛል። ልቡ ግን ምን ሆኗል? አጥብቆ ከኔ ምን ብሏል? ሸሽቷል፣ ከድቶኛል የሚለው የምናቀርበው መባ የውሸት፣ የምንጸልየው ጸሎት የውሸት ይቅር በል እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበለ። በመጽሐፍም እንደሚል በሦስተኛው ቀን ተነሳ። በምን እንደሚል ይህ ሰው ከዚህ በፊት ሌላ ታሪክ የነበረው ሰው ነው። አሁን ስለ ክርስቶስ እንደዚህ የሚሞግት ሰው በፊት ሌላ ታሪክ የነበረ ሰው ነው። ግን የጌቶች ጌታ የንጉሶች ንጉሥ የአማልክት ሁሉ አምላክ ክርስቶስ በደማስቆ ተገልጦለት ከሰባት የፀሐይ ከሚያበራው ብርሃን ይልቅ 7 እጅ አብርቶ ለጳውሎስ ታየው። አሁን ጎሮሮ ማነቅ አልቻለም። አሁን ዱላ ማንሳት አልቻለም። አሁን መግረፍ አልቻለም። አሁን መግደል አልቻለም። ማን መጣበት? ሁሉን የሚችል ክብር ምስጋና ለስሙ ይሁን። ሁሉን የሚችል አምላክ ተደገፉ። ወዳጆች ተደግፈ ወደ አገልግሎት ከመጣ ሰውን ተደግፈ ትወድቃለህ። ሰውን ተደግፈ ወደ ከፍታ የምታመራ ከሆነ ትወድቃለህ። አገልግሎታችን ሰዎች ላይ የተመሰረተ እንዳይሆን በእግዚአብሔር ጸጋ አሁን እዚህ ጋር የሚያወራው ይህ ሰው ቢደገፍ ኖሮ ኤልያስ ከአክዓብና ከኤልሳቤጥ ገጀራ አይገርፍም ነበር። ክርስቶስን ስለተደገፈ ግን በሰረገላ ወደ ሰማይ ያደረገ። ክብር ምስጋና ለስሙ ይሁን። በፈርዖንና በእስራኤል ሕዝብ ላይ ተመክቶ ቢቀር ኖሮ ሙሴ ያን ባህር እንዳለት አቆሙም ነበር። 500 ሰዎች የሚያልፈው ደረጃቸውን እንኳን የሚለኩት በሚያልፈው ነገር። ለዚህ ነው ዓለምን አትውደዱ ነው ያለው። ምንን አትውደዱ?
አይሰማም ወዳጅ። ምንን አትውደዱ? ዓለምን። በዓለም ውስጥ ያለው ጠፊ ነው አለ። ከዚህ በኋላ ጳውሎስ ይህን ቃል ሲደግም ቁጥር 9 ላይ ስታነቡ እንደዚህ ነው የሚለው፣ እኔ አለ ከሐዋርያት የማንስ ነኝ። ከምን የማንስ? ከምን የማንስ? አሁን ሰባኪ ከሰባኪ ያንሳለሁ ይላል፣ ዘማሪ ከዘማሪ ያንሳለሁ ይላል። ነገር ግን ከሁሉ ሐዋርያት በላይ ሰልፏል። ወደ ደማስቆ ሄዷል፣ ወደ ገሊላ ወርዷል፣ ወደ ዓለም ተሰዷል፣ ተሰቅሏል፣ ተገርፏል፣ በጨለማ ተንከራቷል፣ 14 መልእክታትን ጽፏል። ምን ይሁን ይሄ ሰው? ራሱን ዝቅ ሲያደርግ ግን ከምን የማንስ ነኝ? ከሐዋርያት እንዴት ሊያንስ ይችላል? ማርቆስ እናቴ ናፈቀችኝ ብሎ ተመለሰ። ሉቃስ ትቶት ሄደ። ዮሐንስን ብቻውን ተወ። ግን ምን አለ? እኔ ከሐዋርያት የማንስ ነኝ። አገልጋይ ስትሆን የማንስ ነኝ ማለት አለ። እዚህ ጋር ቁጭ በል ስትባል ተው አይገባኝም። ይህ ሰው ምን አለ ግን? እስከ 3ኛ ሰማይ ከፍ ብሎ ሄዷል። ግን ምን እያለ ነው? ከሐዋርያት ምን የሚል ነኝ? ምን የሚል ነኝ? ምን የሚል ነኝ? የማንስ ነኝ። ጭብጨባ አትውደዱ፣ ክብር አትውደዱ። እሱ ያክብራችሁ፣ እሱ ይውደዳችሁ። ይሄ ምን ማለት ነው? እያለን የእግዚአብሔርን ቤት ስላሳደግኩኝ ሐዋርያ ተብዬ ልጠራ አይገባኝም። ነገር ግን በእግዚአብሔር ጸጋ የሆንኩት እኔ ነኝ። በማን ጸጋ? በማን ጸጋ? በእግዚአብሔር ጸጋ የሆንኩ እኔ ነኝ። እግዚአብሔር ያዳነው እኔን ነው። ከሞት አረንቋ ፈልቅቆ ያወጣኝ፣ ከኃጢአት ባርነት የለየን፣ ከክፋት መንደር፣ ከአሳዳጅነት፣ ከሽፍታነት፣ ከወንበዴነት የነጠቀኝ ያ ክርስቶስ የሞተለት ሰው እኔ ነኝ። በምኑ? በጸጋው። ጉልበት የለኝም፣ አቅም የለኝም። ጉልበቴንማ አይቻለሁ፣ አይቷላ። ያ ከፀሐይ 7 እጅ ብርሃን ሲለቅበት እንዴት ይቻላል? አየሁ እኮ የእሱን ጉልበት፣ የእሱን ሼም አየሁ፣ የእሱን መመጻደቅ አየሁ፣ የሚከተሉትን ፈረሰኞችን አየ። አልቻለሁ። አናንያ የሚባል አንድ ሰው ነበር። ወደዛ ገብቶ ሲጠይቅ ምን እንደሆነ እንኳን አላውቅ። አድሶታል፣ ቀይሮታል። ስለዚህ እኔ እንደዚህ ነኝ፣ ያነስኩ ነኝ። ሐዋርያት ተብዬ ልጠራ አይገባል። ለእኔ የተሰጠኝ ጸጋ ከንቱ አልነበረም። ምን አልነበረም? እዚህ ጋር መምጣት ለእኔ የተሰጠኝ ምን አልነበረም? ከንቱ አልነበረም። የተሰጠኝ ጸጋ ተሰጥቶኛል። በተሰጠኝ ጸጋ ግን ቀላል አልነበረም። እኔ ግን ምን አድለው አይገባም። ስዘምር የተሰጠ ጸጋ ቀላል አይደለም። ሲሳም የተሰጠ ጸጋ ቀላል አይደለም። ከናን ስብላት ከናን ቢፍዳቴ ዮሳፈቱ የለለብ የሉብ ይሰገል ዋቂዮ ነገቱ ከናን ስትከናም ይሰጣሚት። ግን የተሰጠንን ጸጋ የምንመካበት ሰዎች አሉ። ለክብር የምናውል ሰዎች አሉ። ለታይታ የምናውል ሰዎች አሉ። ስትቀድስ ድምፅ ያምራል። ከኔ አይደለም ነው ማለት ያለብህ። ስትሰብክ ሰውን እጅ ላይ አፍ ላይ ታስጭናለህ ብትባል ከኔ አይደለም። ስትዘምር ታስብላለህ፣ ታስጨበጭባለህ፣ ሰው በአንተ ዝማሬ ይደሰታል ስትባል ከኔ አይደለም ነው ማለት ያለብህ። ምክንያቱም ጸጋ የሚሰጥ ከእግዚአብሔር ነው። ያ ጸጋ ደግሞ መንፈስ ቅዱስ ነው። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ ነው። አቡ ይሄን ነው የምታገኙት። ነገር ግን የተሰጠኝ ጸጋ ቀላል አልነበረም። ከሁላቸው ይልቅ ደከምኩ። ዳሩ ግን ከምናቸው ይልቅ ከሁሉ ይልቅ ደክሟል። ሐዋርያት ከሚባሉት ሁሉ ደክሟል። ሽርጥ ለብሷል፣ ወንጌል ለመስበክ ብሎ። ቃልቻ ቤት ገብቷል፣ ወንጌል ለመስበክ ብሎ። ተሰዷል፣ ወንጌል ለመስበክ ብሎ።
ተገርፏል ወንጌል ለመስበክ ብሎ እጅና እግሩ ሰንሰለት ለብሷል ምን ለማድረግ ብሎ ወንጌል ለመስበክ ብሎ ይሄ ሰው በፊት ተምሯል እኮ ልክ ነው በዛ እኮ መቀጠል ይችል ነበር ማን አሸንፎታል ከቃሉ ጋር ናችሁ ማን አሸንፎታል ክርስቶስ አሸንፎታል ክብር ምስጋና ለስሙ ይሁን እሱ ሲያሸንፍ ለራስ የምትለው ነገር የለም ለራስ የምትለው ነገር የለም ክብር የሚባል ነገር አይታይም ዝና የሚባል ነገር አይታይም እውቅና የሚባል ነገር አይታይም ገንዘብ የሚባል ዓለም ላይ የምትመካበት ነገር አይኖርም ለምን አሸንፈዋል ተሸንፈዋል አንዱ ሲዘምር የምን ምርኮኛ ነኝ ደማስቆ ምርኮኛ ነኝ የተሰበርኩ በምኑ በፍቅሩ ሲሰብር በዳደም ይትር ይችላል እንኳን ማልቀስ እንኳን መዘመር እንኳን መስበክ እንዴ ምን አይቶ ነው በየገዳሙ የሚንከራተቱት ምግብ የለም የሚተኙበት የለም የሚበሉት የሚጠጡት የለም ምን አይቶ ነው ፍቅሩ ሰብሯቸው ነው ክብር ምስጋና ለስሙ ይሁን ፍቅሩ ነው ስለዚህ የሰው ይሄንን ነው ይላል ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ ከኔ አይደለም አለ የማን ጸጋ ነው እንጂ የእግዚአብሔር ጸጋ ነው እንጂ ከኔ አይደለም አዱኛ ከሰ ወንት ጅሩ ሁንዱ ዩ ወንተ በዱዳ ወንተ አፉዳ ጀቹዳ የጉልቱልበቱ ከነኑ አገርሲስ አዱኛ ከሰ መልቱ ጅሩ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ነው ይላል የማን ጠላት ነው የእግዚአብሔር ጠላት ነው የማን ወዳጅ የሚሆን ፈልግ የዓለም ወዳጅ መሆን የሚፈልግ ሁሉ የማን ጠላት ነው የእግዚአብሔር ጠላት ነው ያዕቆብ ምዕራፍ 4 ቁጥር 4 አዱኛ ጃለቱ ከንበባዱ ሁሉ ዲነኙት ዋቀዮት አዱኛ ከሰ ወንት ጋር ይችላል ተቆን ሳትዩ እንጂ ማለት ዓለሙን የሚወድ ግን የአብን ፍቅር አያውቅም የማንን ፍቅር የአብን ፍቅር አያውቅም ነው ዓለም የምንለው ምን አይነት ፍላጎት ነው ይዛዋል አንደኛ የሥጋ ምኞት ተቆፋ ፈዲፎኒ ከንጀም ሶቡ ሀቱ እጁ ሀመቹ አጀሱ ወራን ጅባ ከነከርቱ ከሰጀ ፈዲፎኒ ከንጀኑ ፈዲፎኒ ከነጋገሩ አደባይ ሙንደቻ ጅረ ዋቀይ ኢሰተጃጀሉዳ አኩመ ዮሐንስ ተ አኩመ ጳውሎስ ተ አዱና ከሳ አደባቲ ኢሳዳፍ ኮባት ጅራዳይ ሙንጀ ከናፍ ቁልቁልች ጳውሎስ ገረወሮ ደሚ በቆላ ሰደት ለኮፍሳ ተበረ የጉድብስተን የሥጋ ሐሳብ ለእግዚአብሔር ጠላቱ ነው ይላል የምን ሐሳብ የሥጋ ሐሳብ ለምኑ ጠላቱ ነው ለእግዚአብሔር ጠላቱ ነው ሄዲን ፎኒ ዋቀዮ ደፍ ማለዳ ዲና ንንደቻት ቀጥሎም ለእግዚአብሔር የማይታዘዝ የማይገዛ መፈጸምም የማይችል ለሥጋ ፍቃድ የሚሰራ ሁሉ እግዚአብሔርን ደስ ማሰኘት አይችልም ለምን የማይታዘዝ ለእግዚአብሔር የማይታዘዝ እግዚአብሔር ቀናተኛ አምላክ ነው እንድዘምርለት ይፈልጋል እንድሰብክለት ይፈልጋል ሰው እንድሰበስብለት ይፈልጋል ይሄን ካላደረክ ግን የማጠላት ነው የእግዚአብሔር የጉን ከነን የጉን ሰዎችን ሂኖልህም ቡል አዱኛ ከሰ ጆራ የጉጅራቴ ዲናው አቀዮት ጀቹን በዚህ ምክንያት ጸጋችንን እናጣለን እትፍትረ ከሰላ ወንጌል ዮሐንስ በቆና ሰደት ለኮርሶዶሚ ሰደረቲ እናንተስ ከአባታችሁ ከሰይጣን ናችሁ የአባታችሁ ፍቃድ ልታደርጉ ትወዳላችሁ እርሱ ከጥንት ጀምሮ ነፍሰ ገዳይ ነው ምን ገዳይ ነው ነፍሰ ገዳይ ነው እውነትን በእውነትም አይቆምም በእርሱ ዘንድ እውነት የለምና ሐሰትም በሚደረግበት ጊዜ ከእርሱ አንቅቶ ይናገራል ሐሰት ነውና የሐሰትም አባት ነው የምንም አባት ነው ዓለም ይሄ ነው ይላል በዓለም ውስጥ
ውስጥ ያለ መንፈስ በቤተ ክርስቲያን ውስጥ ካለው መንፈስ ጋር ይለያል። አፉር ቢየለፋረጁ አፉር ፈቶቹ ከመን ክርስቲያና ከልጆለ ዋቀየ ወንትን ቶፖሚቲ ሶባ አዱኛ ከሚታቸው አፉረማ አዱኛን ኩንቴ ሱሜሳ ጅርቱ አፉራ ቤልፌጎ አፉራ ባቢሎን አፉራ ፈርዖኖታ ከነገዴሳ ጅርቱ ከናፍ ኢሳን ኩኒንሞ ሶባ ኑንጀቻጅ ማሊዳ ሶባ ኑንጀቻጅ ከናዳፊ ወዳጆች ሆይ ነፍስን ከሚዋጋ ከሥጋ ምኞት ትርቁ ዘንድ እለምናችኋለሁ ነው። ምን አደርጋችኋለሁ? እለምናችኋለሁ። ከምን ትርቁ ዘንድ? ነፍስን ከሚዋጋ ነፍስን ከሚያጎሳቁላት ራቁቷን ከሚያስኬዳት ከሥጋ ፍላጎት፣ ከስድብ፣ ከዝሙት፣ ከሐሜት፣ ከዘረኝነት፣ ከክፉ ነገር እንድትርቁ ምን አደርጋችኋለሁ? እለምናችኋለሁ ነው እያለ ለምንድን ነው መለመን ያስፈልግ? እንድትድን ስለተፈለገ እንድትድን ስለተፈለገ። ስለዚህ እለምናችኋለሁ ነው ያለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ሁለተኛው ነገር በዓለም ያለው ሐዊን ሰይጃ ከነሶላ ለኪያ ሸነሶላ ለከንኮት አትረካ አሁን ያስቆም ስታይ ካንተ በላይ ሌላ ሚዝ ሊኖር ይችላል። ወንድ አመ ቀብዱረት ልቡንቴ ቀበነውቴ እንጁራ ቱታናን አትዮም እዩ በቆና ነርገቱ ማሊፍ የቡናን ጀቴ አመ ከነፈርካ ቀብዱ ከነጫላ ነምኒ ብራ ከነፈርካ ቀብጅም ኢሰስጉላል ተከምብራጅራ ኦቱ ወከመት ነማቱ በልጅርነኬ ኒጎለበም ኦቱ ጋቢገኒ ኦቱ ኒጋቢ ወልጎፍታን ፈነቲ ኦቱ ዋቀዮ ወጅን ዱበቲ ኦቱ ጃለ ዋቀዮ እንደነመቲ ኦቱ ዋቀዮ ወጅን ባቴ እንደኒ አከከረት ጅራታ ዋቀዮ ከነራን ያፈከሱ አሜን አሜን ፈጋቹ ገረባ ተራቹ ድመከሰ ከናና ከንጀቻ ያዳ ከናት ራፈጋዳ ሁሉም ትከሰን እንደቻለ ፌዳፎኒ ሐዊን ሰይጃ ከነከሰ ሁሉም አተሮፊታ ሲፈቹራፍ ይቡ ደቀም ያለ ያና ምሮት ምንለው ማለት ከናፊስ አከሰለ ክታብ ነው። እንጌላ ሉቃስ በቆና ለመለኮስ ተሰራት ጌታችን ኢየሱስ ክርስቶስ ከመጎብኘት ሁሉ ተጠበቁ በማለት ተናግሮ ከምን ሁሉ ከመጎብኘት መጎብኘት አላልኩም መጎብኘት ወንታ አርግነው እንዳከንከስ ከንኮት ጀጁራ ሐውራ ኢተከኛ አተሙራ ኦፍኔገ ኦፍኩሰጣይ ከነቁታተን መነቁል ሁሉም ማዋቀዮ ሊዲክስቱ ኒበርበደስቱ ኒበለስቱ ሱኒበደ ጁንጎ ፊከሰኒ በደን ጀቹዳ ከነዱበት ለዓይንም ለማየት እንደሚያስጎበኝ መልካም ነገር እንደሚያሳውቅ ባየች ጊዜ ከፍሬዋ ወስዳ በላች ይላል ኦሪት ዘፍጥረት ማኤዋ በዛም ምክንያት ወደ ሞት ሄደች። ራሷ ሜዳ ለሁሉም ሰው ሞትን አመጣች። ከምን የተነሳ? ከመጎብኘት የተነሳ ለነማው እንደትዶ ፊዱራ ከንከ ያደፎኒ ፊዱራ ከንከ ፌዲፎኒ ፊዱራ ከንከ ዱረ ከንዱርሱ ይላል አከምበር ሄዳ ማለት ከሚቀባ ሟልታ ከሚቀባ አከምበሬቲ ማልትቻ ወንተው ፍትፍኑ ቢፈከናን ከንቀብኑዳ ጀቹር ከናፊሲ ዳዊት አባን ኬኛ ልቡከን ተከሰ ፋርሳ ኢበተን ኮፊሶዶና ለኮፍሳ አፍተሚቶር በረት ከንቱ ነገርን እንዳላይ አይኖችን መልስ ምኖችን መልስ አይኖችን መልስ ምን እንዳላይ ከንቱ ነገር እንዳልመለከት እንዳላይ አይኖችን ከዚህ ጠብቅ። ለምን ሀብት ይወሰድብኛል? ምን አይነት ሀብት?
ምን አይነት ሀብት? ንጉሥ ነው፣ ሀብት አያልቅበት ያለው ሀብተ መንፈሱን ነው። ወንተ አፉረ ሳቅ ከንጀል ሶስተኛ ሰደፋ ወንተ አዱኛ ኬሰ ጅሩ ወንተ ቀበኒ ሆሪ ቀበኒ ኦፍቱሉ ሆሪ ቀበኒ ቦኑ። አንዳንዱማ አንዳንድ መኪና ሲገዛ ወይ የሆነ ቤት ሲሰራ ሌላ ዓለም ላይ ያለ ነው ይመስል ሰዎች ላይ አይታይ የሆነ ነገር ሲይዝ በቃ ራሱን የሚለካበት ልኬት ከባድ። የሆነ ማስተርስ ወይ ደግሞ ፒኤችዲ ወይ የሆነ አንድ ዲግሪ ሲኖሩ ሌላ ነገር ላይ ያለ ነው ይመስል ምንም ነገር ላይ አይደለም፣ ብቻውን ነው ያለው ሰውዬው። እና እግዚአብሔር ከዚህ ማለት ነው አይዟችሁ ከናለ ዋቀዩ ከሚጅቻቸው ሆሪ እቲ ኦፍ ቱሉራ ዮ ኦፍ ኢንዴንስኔ ከና ዋቀዩ ኑራ ፈታ ከና ዋቀዩ ኑራ ፈጋት ከና ከኛ የገቹ ቀብና ዋቀዩ ትመጣኔ ጃቹ ቀብና ከናፍ ደርቀመኑ ታቅ ጀቹ እናፍ ወልቁልጭ ጳውሎስ ወልቁልበቱ ኢልመሳፉራ ሂዳት ከንበሌፍ ጢሞቴዎስ ይፈጉበረሱ በቁና ጃነ ኮርሰኩ ለነረቲ ይሰተቆፋ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ስንቶች አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ በምን ስቃይ ራሳቸውን ወጉ ነው። በብዙ ስቃይ አሁን ባለጠግነትን ደርሶበት ያላየ ሰው ሊሆን ይችላል። የደረሰበት ግን በምን አይነት ስቃይ ራሱን እየወጋ እንደሆነ እናውቀዋለን። ምክንያቱም ከመንፈሳዊ ዓለም ስትለይ እያንዳንዱን ማይክሮ ሰከንድ የምታሳልፈው በስቃይ አዱኛ ፍረት አደባኔ ጉጅራኑ ደቂቃ ቶኮ ኬሰቲ ወንቲም ትደበርሲሉ ቡርጃጃ ቢየለፋ ኬሰቲ ለገደ ኬሰቲ ማልፊ ጉያዳን ደቂቃን ወንቲም ትቲ አመነታ ጅራኑ ወንተ ይላሉ ራከንከ አፉረ ዋቀዩ ኬሰ ጉጅራት ቢኖርም ባይኖርም ምንም አይሰማ። ምክንያቱም ሌላ ዓለም ውስጥ ነው ያለው። መንፈሳዊ ዓለም የሚባል ነገር አለ። ስጋውን በልተን ደሙን ጠጥተን የምናወራው ስለ ዓለም ሊሆን አይገባም። ምክንያቱም በዛ ስፕሪት በዛ መንፈስ ውስጥ ልንኖር አይገባም። ያ እግዚአብሔር ፍቅር አይገልጽም። እግዚአብሔር ደግሞ ፍቅር ነው። ፍቅር የሚያውቅ ሰው ደግሞ ዓለምን አይወድም። እኛ የምንለካበት ልኬት ወንቲኑት ዲን ኦፍ መዳኑ ያገብ የለፋየው ጉቴ ከነራድተው ኑረጅ ነምኒያ ፉራ የከልማ ዱኛ ፉራ ከሰ ጉጅራኑ ወንቲቲኑ ቡርጃ ጀስሩ ተኮ ከንቲ ቡርጃ ጀብሩ ተኮ እንጅራቱ ማሊፍ አዱኛ ብራራጅ በሰማይ ነው የተባለው። ዝም ብሎ አይደለም፣ አይቶ መጥቶ አረጋግጦ ነው የጻፈው ሐዋርያ። አንተ ብትከራከርም ወደዛው ነው የምትሄደው። ክብር ምስጋና ለስሙ ይሁን። አሜን አሜን። እሺ ከናለ ከንጀና አሲቲ መነም ተቴ ለፈቢተቴ ኮቲ ጀቴረት ጭጭተ ጅራቱስ ይስተደም ተማሪ ላፍኬቱ ቢት አሲቲ ዋጠርቲ አከስ ጎቴ ኩኒ ኪያ ብየኪያ መነኪያ ወረኪያ ማል ጀቴ ወንተ መቀየጉ ቀበጀራ ጅራቱ ከንኬቲ ቢት ጉያን ፌስ ፉዳተ ገረምት ገረብየ ከቴ ገለኒ ዋቀዮ ዳፊያቶ አመስ ዋቀዮ ገረብየ ሳቱ ያፍዳቱ አሜን አሜን። ይሰማታ ሚንጀራ አሜን ነጋው አሜን ነጋው አሜን ዋቀዮ ገረብየ ሳቱ ያፍዳቱ አሜን። ከና በስቃይ ራሳቸውን ወጉ ይላል። ሀብት ተድላ ሊጠቅም ይችላል፣ እንደ ዮሴፍ ሊጠቅም ይችላል፣ እንደ ኢዮብ ሊጠቅም ይችላል፣ እንደ ኤልሳ ግን ደግሞ እንደ ስጋ ሀሳብ ስንወስደው ከዚህ የተለየ ነገር ሊሆን ይችላል። ስለዚህ